ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ቅዳሜ ጠዋት የአብይ አህመድ አገዛዝ በወልቃይት መስመር ሸረሪና አካባቢ በህወሓት ኃይሎች ላይ ጥቃት መፈጸሙን ተከትሎ በቀጠናው አዲስ የጦርነት ስጋት እያንዣበበ እንዳለ ነው ከተለያዩ የመረጃ ምንጮች ማረጋገጥ የተቻለው። ከትላንቱ ውጊያ በኋላ በሁለቱም ወገኖች በኩል ጦርነቱ ስለመቀጠሉ የተገለጸ ነገር የለም። ህወሓት ተደጋጋሚ መግለጫዎችን አውጥቷል። ለመሆኑ ይሄ ጦርነት ወዴት ሊያመራ ይችላል? እንዳጀማመሩ ሊቀጥል የሚችልበት ሁኔታ እስካለ በሚል በአጠቃላይ በቀጠናው ስላለው ሁኔታ የአፓይ የህዝብ ግንኙነት ክፍል ኃላፊና የትግራይ ተወላጅ ሆነውን አቶ ይስሐቅ ወልዳይን ጋብዣለሁ። ይስሐቅ በጣም አመሰግናለሁ። ሂደቶቹን እንዴት እየተከታተልክ ነው? እንደተጠበቀው በሁለቱ ወገኖች መሃል ጦርነት ሊፈነዳ ይችላል የሚለው ነገር አሁን እውነት ያ የተባለው ነገር እየሆነ ነው? መልካም መሳይ፣ በተለይ ላለፉት አንድ አመት ማለት በትግራይ በኩልና ያው በፌደራል መንግስቱ በብልጽግና በኩል የነበረውን ሂደት ብልጽግና በትግራይ ላይ የመጨረሻ ማያዳግም ጦርነትን ለማካሄድ ብዙ ሂደቶችን እያደረገ እንደነበር ግልጽ ነው። በተለይ በሌሎች ክልሎችን አድርጎት በትግራይ ላይ ትንሽ ከበድ ብሎት የነበረው የትግራይን መከፋፈልና ማዳከም ያልቻለበት ሁኔታ ነበር። ያለፉት 5-6 ዓመታት በዲዛይን ነበር የተያዘው። የአማራ ክልል ላይ በቃ በጦርነት ይዟል የተወሰነ ከፍያለው ምናምን የሚል እሳቤ ነበረው። ይፋ ነው ምንም ባይሳካለትም የስኬት ጫፍ የሚባል ባይዘውም ማለት ነው። በብልጽግና በአብይ አህመድ አገዛዝ በኩል የተጀመረ ነው የሚል ድምዳሜ መስጠት ይቻላል። በዛ በኩል ስለምን ተመረጠ? ለአብይ አህመድ ካርዱን በኪሱ አስቀምጦ ችን አጋጣሚ ሲጠብቅ እንደነበረ የኢትዮጵያን ፖለቲካ የሚያነብ ሁሉ በቀላሉ የሚረዳው ጉዳይ ነው። ስለዚህ አብይ አህመድ ጦርነቱን ጀመረው ማለት እንችላለን። በትክክል መሳይ፣ አብይ አህመድ ጦርነቱ ጀመረው ምንልበት ብዙ ምክንያቶችን ማንሳት እንችላለን። በዋናነትን ግን አንድና ዋነኛ መሰረት ነው ብለን እናነሳው የሚገባ አንድ ሀሳብ አለ። በተለይ በትግራይና በአማራ ህዝብ መካከል ጦርነት ያደርጉልኛል ይዋጉልኛል የሚል ጥበቃ ነበር በአገዛዙ ወይም ደግሞ የችግሩ ጠማቂ የሚባሉ የሴራዎቹ የተረክቶቹ ጠማቂ የሚባሉን አብይ አህመድ ይህንን ሲጠበቅ ነው። ይስሐቅ፣ አሁን ይሄ አዝማሚያ ወዴት ሊያመራ ይችላል? ወደ ሙሉ ጦርነት ይገባል የሚል ግምቶች አሉ። አንዳንድ መረጃዎች እንደሚያሳዩትም በዚህ በራያ አካባቢ በዚህ በአፋርም በኩል አብይ አህመድ ሰራዊቱን በስፋት አስጠግቷል። ስለዚህ ትብብሮች እንዳሉ ይታወቃል። ከፋኖም ከኡጉጉሙም ከሌሎች የኢትዮጵያ ታጣቂ ኃይሎች ጋርም ትብብሮች ተፈጥረዋል። እንግዲህ በይፋ አልተገለጹም እንጂ መሬት ላይ ብዙ ነገር በእንቅስቃሴዎች እንዳሉ እንሰማለን። ስለዚህ ምን ልናይ እንችላለን? ይሄ በወልቃይት ያየነው የወልቃይቱ ምን አይነት ውጊያ ምን አይነት ጦርነት እንደሆነ በግልጽ የታወቀ ነው። አብይ አህመድ በ24 ሰዓት ውስጥ ቃለመጠይቅ በሰጠ በ24 ሰዓት ውስጥ ነው የመጀመሪያውን ጥይት የተኮሰው። የአማራን ህዝብ ከጎኑ ለማሰለፍ ነበረ። ቀደም ሲል እንደተባለው ያም ጥሪው የአማራን ህዝብ ከጎኑ ለማሰለፍ ያደረገው ሙከራ አልተሳካም። ስለዚህ ምን ልናይ እንችላለን በቀጣይ ብዬ ነው። ይሄ በሁለት መልኩ ነው የማየው። እንግዲህ እንደምታውቀው እኛ ፖለቲካ ፓርቲዎች ነን። ፖለቲካ ፓርቲ ያው ሰላማዊ ትግል ነው የሚያደርገው። ግን ያለውን ፖለቲካ ነው አሁን ተነስተንልህ ማለት እንትኔን ግምቴንና እይታዬን ማስቀምጥልህ። እንግዲህ ነገሮች በሙሉ ቢሆኑ ጄኒውን የሆኑ ድርድሮች ጄኒውን የሆኑ ለጥያቄዎች በተለይ ለታጣቂዎች ጄኒውን የሆኑ ጥያቄዎች አሉት። ጄኒውን የሆኑ መልሶች ናቸው መመለስ የሚገባቸው። ይስሐቅ፣ እንግዲህ ጌታቸው ረዳ ጻድቃን ገብረትንሳኤ ይሄንም ጦርነት ወይም ደግሞ ሊመጣ የሚችለውን ነገር በተመለከተ አስተያየት እየሰጡ ነው። ጌታቸው ጻድቃንም ህወሓት ሙሉ በሙሉ ተሸንፎ ወደ ትግራይ እንደሚገቡ እየገለጹ ነው የሚገኙት። በ15-20 ቀን ውስጥ መቀሌ እንገባለን የሚለው የጻድቃን እንደዚሁ ሰሞኑን የሰጡትን አስተያየት ሰምተናል። ጌታቸው ረዳም ከንቱ ሙከራ ነው ህወሓት እያደረገ ያለው የትግራይ ወጣቶችን ከማስጨረስ ያለፈ ምንም ትርጉም የለውም። የትግራይ ህዝብ እንደውም ከጎን እንዳይሰለፍ ከህወሓት ጎን ጥሪ ያደረገበትንም ሰምተናል። ባጫ ደበሌ እንደዚሁ ህወሓቶች ከአስመራ ሆነው ነው ከዚህ በኋላ ጦርነቱን የሚመሩት መቀሌ አይቀመጧትም የሚልም እንደዚህ አይነት ነገሮች እየሰማን ነው። ምን ማለት ይቻላል? አሁን የብልጽግና ቁመና ይሄን በዚህ ደረጃ በሙሉ እምነት ሊገለጽ የሚችል ወይስ ተራ ፕሮፓጋንዳ ባዶ ፕሮፓጋንዳ ነው የምንለው? መልካም ጥሩ ነጥብ ያነሳው መሳይ። ይህን ንግግር ከ3 ወር በፊት ጀነራል ጻድቃን በ20 ቀን ወይም ደግሞ በ30 ቀን ባልሞላ ጊዜ ውስጥ ትግራይ እንገባለን መቀሌ እንገባለን አስተዳደር እንተክላለን ብሎ ነበር። እንግዲህ ጀነራል ጻድቃን ከተናገረው በኋላ 3 ወር ወይም ወደ 4ኛ ወር እየተጠጋን ነው። ምንም ነገር የለም። ይስሐቅ፣ እንግዲህ አብይ አህመድ በዚህ ሰሞኑ በቃለ መጠይቁ ትብብር እያሉ ጥምረት እያሉ ያልተቀደሰ ጋብቻ ውስጥ የገቡ አሉ። እኛም ከሀገር ጥቅም አንጻር ትብብሮችን ብናደርግም ከነዚህ ጋር በተያያዘ ነው የሚል ነገር አንስቷል። ለመሆኑ አብይ አህመድ ይህን ለማለት የሚያስችል ሞራል አለው ወይ? በኢትዮጵያ ዙሪያውን ካሉ ሀገራት ጋርም ትብብርም ምንም ይሁን
ተልኮ የማይታወቅ ግንኙነት ሲፈጥር ቆይቶ ኢትዮጵያን በሁሉም ሀገራት ዘንድ ዲፕሎማሲያዊ ቅርቃር ውስጥ ከቶ ፍጥጫ ውስጥ ከቶ ከተለያዩ ኃይሎች ጋርም እንደዚሁ ሆድና ጀርባ ሆኖ ዛሬ ስለ ትብብር ስለ ተቀደሰ ጋብቻ የሚገልጽበትን ሁኔታ እንዴት ተመለከትከው? ትብብሩን ያልተቀደሰ ጋብቻ ሲል በሱ በኩል የሚያደርገው ሁሉ ለኢትዮጵያ መልካም እንደሆነ በተቃራኒው ለማሳየት ነው የሞከረው። ይህንን አባባሉ እንዴት አይዋለ? በጣም የሚገርመው ይባሉ እንደዚህ አይነት ንግግሮች እንዴት ማፈርም የሚገባቸው ናቸው ብዬ እንዴት አያፍሩም ብዬ ነው የምገልጻቸው። እንደው ይስሐቅ እንግዲህ ጦርነት ተከፍቷል። አማራ ክልል 3 ዓመት በተለያዩ የኢትዮጵያ አካባቢዎች ቀውስ አለ። ደግሞ አዲስ አበባ ላይ ምክክር ተቀምጧል። እናንተ እዛው አጠገብ ሆናችሁ በዚህ ጉዳይ ላይ ተቃውማችሁን ስታቀርቡ ቆይታችኋል። በግልም እንደ ኢህአፓም ይሄ ምክክር እየተካሄደ ነው። እንግዲህ ኢትዮጵያ መጠነ ሰፊ ጦርነት አፋፍ ላይ የምትገኘው በአማራ ክልልም እንደዚሁ ከፍተኛ ጦርነት ውስጥ ያለችው ይህን እንዴት ታዩታላችሁ? እንደው ዓለም አቀፉ ማህበረሰብ ሁለት ነገር እንዴት በአንዴ ሊሆን ይችላል? ጦርነትም ምክክርም እንዴት በአንድ ሀገር ውስጥ ሊስተናገድ ይችላል? የሚል ጫና በአብይ አህመድ ላይ ሲፈጥር አናይም? በተለይ ከምክክሩ ጋር በተያያዘ የሚነሱት የአብይ አህመድ ማደናገሪያዎችና መደለያዎች በዓለም አቀፉ ማህበረሰብ ዘንድ እንደው በቸልታ የታለፉ ነው የሚመስሉት። ይህን እንዴት ማየት ይቻላል? መሳይ በኢትዮጵያ እየተጀመረ ወይም ደግሞ እየተደረገ ያለ ምክክር የለም። ምክክር አይደለም የለም፣ በቃ የለም። በኢትዮጵያ እየተደረገ ያለ ምክክር የለም። ታዲያ ምንድነው ያለው እያልን እንደሆነ ብልጽግና የሚደገፉ በአብዛኛው ብልጽግናና በብልጽግና የሚደገፉ የብልጽግና አንደበታቸው ወይም ልሳናቸው ለብልጽግና ያከራዩ ኃይላት በአዳራሽ ተዘግተው ጠቅላይ ሚኒስትሩን ፕሬዝዳንት ለማድረግ ወይም ደግሞ የጠቅላይ ሚኒስትሩን ስልጣን የሚያጸና መንገዶችን እየጠረጉ እንደሆኑ ነው የሚያሳየው። ስለዚህ አሁን ሁለት ነገሮች አሉ፣ ምክክር፣ ጦርነት። የኢትዮጵያ ሕዝብ እንዴት ነው አሁን ከነዚህ ነገሮች ጋር ቀጣዩን ጊዜ መጠበቅ ያለበት? ጦርነቱ እየተካሄደ ነው፣ ጥይት እየጮኸ ነው። አዲስ አበባ ላይ ደግሞ የምክክር ተውኔት አለ። የኢትዮጵያ ሕዝብ ሚና ምን መሆን አለበት በዚህ ወቅት ላይ? በጣም ጥሩ። እንግዲህ በጦርነት ብዙ ጥናቶችን በምናጠናበት ጊዜ በዓለም አቀፍ ተሞክሮዎችን በምናይበት ጊዜ በጦርነት ውስጥ በተለይ አክቲቭ በሚባል ፉል ፕሌይ ጦርነት የሚካሄድባት ሀገር ላይ ሆነ የተሳካ ወይም በስኬት ላይ የሚጠራ ምክክር ያደረጉ ሀገሮች የሉም ማለት እንችላለን። በጣም አመሰግናለሁ አቶ ይስሐቅ ወልዳይ የኢሃፓ የህዝብ ግንኙነት ክፍል ኃላፊ። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው።